የዛር መንፈስ ድብቅ ሚስጥራት። በእውኑ ስለ ዛር መንፈስ ምን ያህሉን ያውቃሉ? መታው፣ ሰፈረበት ወይም ቆመበት የሚሉትን ቃላት በብዛት እንሰማለን። ነገር ግን ዛሮች በራሳቸው የነገስታትና የጭፍራ መዋቅር እንዳላቸው ያውቃሉ? ከቀይ ዛር እስከ ቆላ ዛር ማህበረሰብ ውስጥ ተደብቀው የሚኖሩት እነዚህ ሚስጥራዊ ኃይላት እነማን ናቸው? ዛሬ በዓለማችን ላይ ያሉትንና በተለይም በባህላዊው አመለካከት የሚታወቁትን እጅግ አስገራሚ የዛር አይነቶችና ድብቅ ሚስጥሮቻቸውን በዝርዝር እንመለከታለን። ቪዲዮውን ሳያቋርጡ እስከ መጨረሻው ይመልከቱ፣ ምክንያቱም የመጨረሻው እውነታ በእጅጉ ያስደነግጦታል። በባህላዊ አስተምህሮ መሰረት የዛር መንፈሶች ልክ እንደ ሰው ልጆች ማዕረግ፣ ስም እና የተለያየ ባህሪ አላቸው። በዋናነት ግን በሚከተሉት 4 ትላልቅ ክፍሎች ይመደባሉ። አንደኛው ወርቅ ዛር ወይም ቀይ ዛር የሚባሉት ናቸው። እነዚህ መንፈሶች እጅግ ኩሩና የላቀ ክብር የሚፈልጉ ናቸው ተብሎ ይታመናል። ለስላሳ የሐር ልብሶችን፣ የወርቅ ጌጣጌጦችንና ውድ የሆኑ ሽቶዎችን ይወዳሉ። በሰው ላይ በሚቆሙበት ጊዜም በጣም በትዕቢትና በትዕዛዝ መልክ ነው የሚናገሩት። ሁለተኛው የቆላ ዛር ወይም ደግሞ ጥቁር ዛር የሚባሉት ናቸው። ከሞቃትና ቆላማ አካባቢዎች ጋር የሚያያዙት እነዚህ ዛሮች ደግሞ እጅግ ኃይለኛና አስፈሪ ባህሪ አላቸው። ማህበረሰቡ መጋር ወይም ጠንካራ መንፈስ ብሎ የሚጠራቸው ሲሆን ሲቆጡ በጣም ከባድ የሆኑ መስዋዕቶችን ወይም ጭዳዎችን እንደሚጠይቁ ይነገራል። ሌላኛውና ሶስተኛው ደግሞ ጋንግል ዛር የሚባሉት ናቸው። እነዚህ ደግሞ በጣም ንቁና ተንቀሳቃሽ ናቸው። በሰው ላይ ሲያድሩ ግለሰቡ ያለምንም እረፍት እንዲጨፍር፣ እንዲዘል ወይም ያልተለመዱ አካላዊ እንቅስቃሴዎችን እንዲያደርግ ያነሳሱታል ማለት ነው። የመጨረሻውና አራተኛው ደግሞ የባህር ዛር የሚባሉት ናቸው። ከሰፊ የውሃ አካላት ከወንዞችና ከባህር ጋር የተያያዙ ሲሆኑ ለየት ያሉ የሽንገላ ባህሪያትን እንደሚያሳዩ በባህሉ ይታመናል። ነገር ግን ትልቁ ጥያቄ እነዚህ መንፈሶች ሰውን እንዴት ያገኛሉ የሚለው ነው። አንደኛውና በጣም አስፈሪው መንገድ የተተካ ዛር በመባል ይታወቃል። ይህም ከቅድመ አያት፣ ከአባት ወይም ከእናት በዘር ሲወርድ የመጣ መንፈስ ሲሆን የቤተሰቡ ጠባቂ ተደርጎም ይወሰዳል። የቤተሰቡ አባል ሲሞት መንፈሱ አይጠፋም፣ ይልቁንም ወደ ሌላው ወጣት የቤተሰብ አባል ይተካል። ሁለተኛው ደግሞ የመንገድ ዛር ነው። አንድ ሰው በድንገት ጨለማ ውስጥ በባዶ ሜዳ ወይም በወንዝ ዳርቻ ሲጓዝ መንፈሱ በድንገት መታው የሚባለው አይነት ነው ማለት ነው። እነዚህ አመለካከቶች በማህበረሰባችን ውስጥ ለዘመናት የቆዩ ድብቅ ሚስጥራት ናቸው። እናንተስ በየአካባቢያችሁ ስለ ዛር መንፈስ ምን የምታውቁት የተለየ ታሪክ አለ? ወይስ ሰምታችሁ የምታውቁት አስገራሚ ስም ካለ ኮሜንት ላይ አካፍሉኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በሚቀጥለው ሳምንት ደግሞ ይበልጥ በሚስጥር የተሞላ ሌላ አስገራሚ ቪዲዮ ይዘን እንመጣለን። እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። ሰላም ቆዩልኝ።